መጀመሪያ ላይ ኢንትረስትድ እንሆናለን ደስ ይሉናል ግን ትንሽ ስንቀርብ ቶሎ የመሰልቸት ነገር ኦር ደግሞ ቶሎ እንከን የማግኘት ነገር ከዛ ደግሞ ለዛ እንከንም የመታገል ፍላጎት አለመኖር እንደወደድናቸው ያክል ባጭሩ ፍቅራችን ቶሎ ይጠፋል ምን ሆኜ ነው ሁሉና የሆነ ሰዓት ኢንትረስትድ ያደርጉናል የሆነ ከወር በኋላ ከሁለት ወር በኋላ ይጠፋል ትንን ብሎ ይጠፋል ያ ሁሉ በነገራችን ላይ እነዚህ ሰዎች በጣም ጥሩ ሰዎች ናቸው በጣም ፐርፌክት ናቸው ትሪት ያደርጉናል አይደል በጣም በቃ ዋው ምንላችሁ በተለይ መጀመሪያ ላይ ምናምን ዋው ብለን በቃ ይሄ ሰው ያዋጣኛል ያስኬደኛል ብለህ የምታስባቸው ሰዎች ናቸው ኢቭን አንዳንዴ ደግሞ ከናንተ ውጪ ሆነ ሰው ራሱ ለናንተ የሚመኛቸው አይነት ሰዎች ናቸው ኦር ደግሞ ብዙ ሰው የሚፈልጋቸው ኦር ደግሞ አትሊስት እንደው ለራሳቸው እንኳን ባይመኟቸው ለናንተ የሚመኙላቸው አይነት ሰዎች ናቸው ግን እናንተ ያን ኮኔክሽን ከነዛ ሰው ጋር መፍጠር አትችሉም አንዳንድ ሰው ሲታገሉ አይታጣቅም በጓደኞቿ ግፊት ምክንያት ዴት ለማድረግ በቃ ተጠራለች ግን መውደድ አልቻለችም ጥሩ ሰው ነው ምን ሆነሽ ነው አብርሽ እንደ ሁሉ ይባላል እኔንም ያዋሩኝ ክላይንቶች ስላሉ ነው ለሁሉ ሰው ፐርፌክት ነው እኔ ግን በቃ ልወደው አልቻልኩም ሞከርኩኝ ግን አልንም በኳሊቲ ደረጃ ዘርዝር ብትለኝ አለች እምፈልገው አይነት ሰው ነው በቃ ከቁመቱ አለባበሱ ትምርቱ ገንዘቡ እንዲ መደረደራቸው ነገሮች አሉ መልኩ ምናምን በቃ ሁሉንም ነገር ያሟላል ሁሉንም ነገር ራይት ያደርጋል ግን በቃ ያን ኢንቲሜሲ ያን ስትሮንግ የሆነ ኮኔክሽን ላገኘው አልቻልኩም ለምንድነው ከአንድ ሰው ጋር ሴትን ለማድረግ እየከበደን ያለው ስትራግል እያደረግን ያለነው ወይም ደግሞ በቃ ምስጥ ብሎ ለመቀጠል እየተቸገረን ያለነው ለምንድነው የሚሉን ጥያቄ ቁጭ ብዬ ሳስብ መጀመሪያው ያልዳነ ትራውማ ወይም ደግሞ ከባድ ብሬክአፕ ነው እንደዚህ የሚያደርገን ያልዳነ ትራውማ ማለት ነው ምክንያቱም አእምሮአችን ምን ይፈልጋል መሰል አንከር ይፈልጋል ይሄ አንድ ይዞ የሚጠብቀው ነገር ይፈልጋል ሪፈረንስ ማለት ነው ሶ ያ ሪፈረንስ ፔን ከነበረ ህመም ከነበረ ጉዳት ከነበረ ስብራት ከነበረ መከዳት ከነበረ እሷን ጥብቅ አድርጎ ነው የሚይዘው ከዚህ ሺልድ ያበጃል ያ ሺልድ ምን እንደምስ የሚሰራው መሰለ እዛ አካባቢ ስደርስ ዞር በልልኝ ነው በቃ አይምሮ ሴንስ ያደርጋል ዳታዎችን ስፔሻሊ our subconscious mind ሴንስ ያደርግና ከዚህ በፊት እቺን ሲያደርግ ነው እዚህ ጋር ሲደርስ ነው የተሰበረው እዚህ ጋር ሲደርስ ነው የተጎዳው እዚህ ጋር ሲደርስ ነው የተሸወደው ብሎ ስለሚያስብ ቀድመ ሳደርስ ይመልሳል ተረተኛላ ለምሳሌ በፍቅር የተጎዳን ሰዎች ልንኖር እንችላለን በሆነ ነገር እንደዚህ ያጋጠመን መከዳት አምነን የተሸወደን ሰዎች በተአምር ሰው አታምኑን ከዛ በኋላ ተረተኛል ያለፈ ያልዳነ ትራውማ ማለት ይሄ ነው ለምሳሌ በቻይልድ ሆነ ስታድግ ግድ ትራውማ ሲባል ከሪሌሽንሺፕ ብቻ ካስተዳደግም ካለፈው ህይወት ላይ ሪጀክት ስትደረግ ካደክ ቦታ ሳይሰጥ ቫልዩ ሳይሰጥ ካደክ ሰው አታምንም በቃ ሰው ይፈልግ ቢንከባከብ የእውነት አይመስልህም ተረተኛል አይደለም ስለዚህ ምስጥ ማለቱንና ማመኑን መደገፉን አትፈልገውም እዛ ሰው ላይ ምንድነው የምታረገው ራስን ፕሮቴክት ማድረግ ምክንያቱም ኢሞሽናል ስቴትህን ፕሮቴክት ማድረግ ሴፈስት ፕሌስ ብለህ ነው የምታስበው ሰብኮንሺየስሊ የኮንሺየስ ብሬን ወይም የበንቃተ ላይ ትፈልጋለህ እኮ ሪሌሽንሺፕ እንዲሆን ትጓጓለህ ምን ትላለህ ግን ሶፍትዌሩ ከውስጥ አይሰራም ለምን አንከር አድርጎ ያስቀመጣት ነገር አለች ሁለተኛው ደግሞ ኦፕሽን በጣም ከባድ ነገር ነው አማራጭ ወይ ምርጫ መኖር ካራክተርን የሚፈትን ነገር ነው በነገራችን ላይ ሪሌሽንሺፕም ላይ ነው በቃ በአንድ ነገር ሳትስፋይ አትሆንም ኦፕሽን አለህ ተረተኛል አይደል ያንንም በመከርኩት ብለ የተለየ ነገር እንዲመስል ያረጋግጣል አይምሮ ሶ ቾይዙ ምን ያረጋሃል ከባድ የሚያረጋው ምንድነው ከሆነ ሰው ጋር ሴትል እንዳታረጋ ያረጋል ምክንያቱም you still have a choice you can change it መቀየር እንደምትችል ታውቀዋለህ ሶ ትንሽ እንከን ሲፈጠር አይደል ትንሽ የሆነ ነገር ሲፈጠር ምን ታረጋለህ you jump ወደ ሌላ ምክንያቱም ምን አለ ኦፕሽን አለ እና ምናልባት ሁለተኛው ሴትል እንዳናረግ የሚያረጋን ኦፕሽን አለን ብለን ማሰባችን ነው by the way it's a delusion ነው የለህም ኦፕሽን ሆነታው ይመስልሃል እንጂ ሁሉ ወደ ህይወት የሚመጣው ሰው ያንተ አይደለም አይፈልግህም ጉዳዩ አይደለም ዋጋ ማይከፍልልህም ምናልባት አንተ ይዘህ የመጣው ኦፖርቹኒቲ የሚፈልግ ሰው አለ of course ካንተ ጋር መታየት የሚፈልግ ሰው አለ ያንተን ገንዘብ መጠቀም የሚፈልግ ሰው አለ ተረተኛል አይደል ያንተን ዕውቅና ያንቺን ውበት ያንቺን ሰውነት ራሳቸውን በእናንተ ውስጥ መግለጽ የሚፈልጉ ሰዎች ይኖራሉ obviously ህይወት ላይ ስለዚህ ወጣት ሴትም ወይም ቆንጆ ሴትም ብትሆኚ ኦር የሆነ ነገር ፈላጊሽ ቢበዛ የምሬን ነው ኦፕሽንሽ ግን ሊሚትድ ነው ይመስልሻል ግን ብዙ ሰው የሚፈልግሽ ግን በትክክል የሚፈልግ አንዱ ለሱ አይሆንም ህይወት ላይ በትክክል አይደል ስለዚህ ኦፕሽን አንዳንዴ ከሰዎች ጋር ቦንድ እንዳንጣበቅ ቀድሞ ብሎክ ይሆንባል ለምን የነገር ቢመጣ እንደምትሄድ ያስብና ልክን በርኒንግ ዘ ቦት እንደሚባለው ፕሪንሲፕል ማለት መሄጃ ካለ ኦልዌስ ትሸሻለህ መሄጃ ከሌለ ግን ያለህን ፊክስ ለማድረግ የሚቻለውን ሁሉ ዋጋ ትከፍላለህ ስለዚህ ሁለተኛው ቦንድ እንዳናረግ የሆነ ምስጥ ብለን ፍቅር እንዳንገባ ያለን አይምሮአችን ውስጥ አማራጫችንን አይተን ገና ስላልጨረስን ነው ቅሳሳጊ ሁሉም የተሻለ የሚመስለን ያብረቀርቃል ሁሉም ነገር እስክትይዘው እስክታገኘው እሱ ነው ሶስተኛው ደግሞ ብዙ ሰዎች እንዴት ማድረግ ነው
ብዙ ሰዎችን በህይወት ዴት እያረክ ከመጣ ከሆነ ጊዜ በኋላ ኢሞሽናል ዲሴንሲታይዜሽን የሚባል ነገር አለ። ኢሞሽናሊ ናም እየሆንክ ትሄዳለህ። ናም ማለት ምን ማለት መሰለህ? መሞት ማለት መደነዝ ማለት ነው። ተረተኛል። ምንም ፊልም ማያረግ ሰው አታውቅም። በቃ ምንም አይመስልህም። ይችንም ኦኬ ፋይን። ኢሞሽናሊ ቦንድ የማረግ አቅምህ እየሞተ ይሄዳል። በዚህኛው ስልክሽ ሌላ፣ በሌላ ኮንታክት ቁጥር ሌላ፣ ዋትስአፕ ላይ ሌላ፣ ኢንስታግራም ላይ ሌላ ምናምን ስትሆን እየደነዘዘ ይመጣል። ይሄ ከወንድ አግኝተህ ደስ ሊልህ የሚገባው ኤነርጂ። ለምሳሌ የኔ ቆንጆ የሚደብራቸው ሴቶች እንዳሉ ታውቃለህ። ከብዙ ከመባል እኮ ዲሴንሲታይዝ ያደርጋል ወርድ። በነገራችን እወድሻለሁ ዲሴንሲታይዝ እኮ ትሆናለህ አይደል? ጉዳይም አይሆንብህም ከሆነ ሰዓት በኋላ። ይቅርታ አያደነዝም አይደል? የሚሰለች ከአንዳንድ ሰዎች ይቅርታ መስማት የሚያስጠላ የለም ከመደጋገማቸው የተነሳ። ዴቲንግንም በጣም ብዙ ከማየታቸው የተነሳ ነም ሆነው አርቲፊሻል ይሆናል ግንኙነታቸው። ይሄ ማይ ጋድ ከልብ የለውም። እረተኛ አይደል? አርቲፊሻል ነው ግንኙነት። ተገናኝተ አሰካክሰ ነው የምትመለሰው። ያ ምን ይረብሻል መሰል? ቁጭ ስትል የምርህን እንዳልሆነ ስለሚያውቀው ህሊና በቃ ድብር ይልሃል። እንዴት ነው ኮኔክት ማድረግ? ምክንያቱም ትሩ ኮኔክሽን ከሌለ ደስተኛ አትሆንም። ለሰው ታስመስላለህ አይደለም? የሚገርም እንትን ለብሰህ እንደዚህ ይሄድክ ትሰካክሳለህ። እቤት ቁጭ ስትል ግን ኮኔክሽን የለህም ከዛ ሰው ጋር አይደለም? ያ ሰው አንኮንሺየስ አያረግም ወይም ደግሞ የሆነ vulnerable አይደለም። ለዛ ወይ vulnerable መሆን በተወሰነ መልኩ ደስ የሚል ነገር ነው። የሆነ የምታምነው ሰው የምትደገፍበት ሰው ሲኖር ደስ ይላል አይደል? ያን አይነት ኮኔክሽን አታገኝም። በቃ አሉ እኮ በአካባቢያችን እንደዚህ በወንድም በሴትም አይደል እና የሚሆኑ። ከዛ ውጪና የመጨረሻው ደግሞ እንደዚህ አይነት ነገር እንድንጋለጥ የሚያደርገን unrealistic የሆነ expectation። unrealistic ማለት ይሄ በጣም ኤክስትሪምሊ መራጭ እንከን ፈላጊ መሆን ማለት ነው። ከሰዎች ጋር እንዳትሆን የሚያደርገን ወይም ደግሞ አሁን ያልኩት የሆነ ሰው ጋር ሲትል አድርግ በፍቅር እንዳትኖር የሚያደርግ ኤክስትሪምሊ ፒኪ መሆን በጣም መራጭ አለው አይደለም? በወንድም በሴትም እኮ አለው። ቅያና እንዴ አንተኑ ደስ ይልም አተነፋፈስ አትጮብኝ። የሆነ ቪዲዮ አይቻለሁ። ስትምንድረው ስተነፍስ እንደዚህ የሚጮዋል አለችው። በቃ ሁሉ ነገር ላይ ፐርፌክት እንዲሆን ሰውን መፈለግ ማለት ነው። ይሄ መነሻው የሚገርምህ እንደምታስቡት ከኮንፊደንስ አይደለም የሚመነጨው። እንደምታስቡት ከጥሩ ነገር አይደለም የሚመነጨው። ኤክስትሪምሊ ፒኪ መሆን ውስጥ ካለ ችግር ነው የሚመነጨው። እሱን ከማውራታችን በፊት ግን እንደዚህ ፒኪ ስትሆን ከአንድ ሰው ጋር ሴትል ማድረግ አትፈልግም። ምክንያቱም ስታንዳርድ ከሊሚት በላይ የተለጠጠ ስለሆነ አንተ ራስህ ያንን ስለማታሟላ ያንን ሰው አታገኘው። ሲንግል ሆነ ተቀራለፈ ፎሬቨር ማለት ነው። ያንን ቦንድ ሳታየው ከሰዎች ጋር ለምን አይምሮ ፓተርን ነው ያስለመድከውን ይለምዳል አይደለም? ስለዚህ ከሰዎች ላይ ቀድሞን ከን ማየትን ይለምዳል ማለት ነው። ጥሩ ፓርታቸውን ሳይሆን 99% ጥሩ ፓርት ኖራቸው አንድ መጥፎ ቢኖራቸው መጥፎ ላይ ነው የሚያተኩረው። ካራክተር ከየት ነው የሚነሳው ብላችሁ ከጠይቃችሁ አንደኛው ሎው ሰልፍ ስቲም ነው። ለራስ ያለ አመለካከት ሲወርድ በጣም ፒኪ ትሆናል። አይመስልማ? እውነት ነው። ለምን መሰለ? አንዳንድ ሰዎች ኮንፊደንሳቸው ቢውልድ የሚደረገው በሚጠብሱት ሰው ኦር በሚዴት በሚያረጉት ሰው አርገው ያስባሉ። ተረተኛል አይደለም? በራሳቸው ያላቸው ነገር ወረድ ሲል ይሄ ያን ነገር የሚሞላላቸው ሰው ነው ይፈልጉት። ተረተኛል አይደለም? ለምሳሌ በኤክስትሪምሊ በፋይናንስ በጣም ተጎርተ ካደክ በገንዘብ ያለው ነው የምትፈልገው። አባባላይ ገብቷል አይደለም? ያጣውን ሚስ የማድረግ ነገር አለ አይደለም? ሶ ሰልፍ ወርዝህንም በዴት ባረከው የሚለካ የለም አይደለም? ሶ ከዛም የሚመነጭ ነው አንደኛ። ሁለተኛው ደግሞ ከትራውማቲክ የሆነ ኤክስፒሪየንስ የሚመጣ ነው። አሁን ካለፈ ህይወታቸው በጣም ከተጎዱ ስታንዳርዳቸውን በጣም ይሰቅሉታል ደግሞ ላለመጎዳት፣ vulnerable ላለመሆን ማለት ነው። ኢንዳይሬክትሊ ዴት ላለማድረግ የሌለ ሰው ይመኛሉ ማለት ነው። ማይገኝ ተረተኛል አይደል? ለምን አይምሯቸው ያንን ፔን ደግሞ ኤክስፒሪየንስ እንዲያደርጉ ስለማይፈልግ ሃይ የሆነ ኤክስፔክቴሽን ወይም ደግሞ ትልቅ ከነሱ አቅም በላይ የሆነ ሰው እንዲመኙ ያደርጋቸዋል። ተረተኛል አይደለም? ምክንያቱም ያንን ኤክስፒሪየንስ ማድረግ ስለማይፈልጉ በዛ ምክንያት በጣም ፒኪ ይሆናሉ። ፒኪ በመሆን ደግሞ አብዛኛው ጊዜ ምን ይላል የኛ ሀገር አባባል አለ፣ መራጭ ያረጋል ብራጭ ነው። ይቅርታ አለቃሉ ደስ አይልም። ግን እኔም በሆን ማናችንም እንደዚህ አይነት ዳይላማ ውስጥ ካለን መርጠን መጨረሻ ብቻችንን የምንቀረው ምክንያቱም ፐርፌክት ሰው ስለማናገኝ። እውነታው የምንፈልገው ሰው ነው ፐርፌክት እንዲሆን የምንፈልገው። እኛ ከዛ የባስን ፐርፌክት አይደለንም። ሶ የራስንም እንከን ማየት ያስፈልጋል ልልህ ነው። ሶ ሶሉሽን አለ ወይ? ኦልዌይስ ኮሜንት ላይ ማገኘው ሶሉሽኑ ታዲያ ምንድነው ነው? ግን እኔ ብዙ ቪዲዮዎች መጨረሻ ላይ እናገራለሁ ሶሉሽን ስለማጨርሱት መሰለኝ። ሶሉሽኑ ምንድነው የምትሉት? የመውጣት የመጀመሪያው ከዚህ እንደዚህ አይነት አታችመንት ለማግኘት ከምንቸገራቸው ነገሮች ለመውጣት የመጀመሪያው ራስን ፑሽ ማድረግ ነው። አንዳንዴ ሰዎችን ለማወቅ ኤክስትራ ማይል መጓዝ ያስፈልጋል አይደለም? እየደበረህም እያስጠላህም ፑሽ ማድረግ ያስፈልጋል። ምክንያቱም ሐሳቦቻችንን ሁሉ ማመን እንደሌለብን ተነጋግረናል ከዚህ በፊት። ሊሰማ ይችላል፣ ተዋት፣ ተይው፣ ይቅርብህ ምናምን ይመጣል። ግን አንዳንዴ ራስን ፑሽ ማድረግ ያስፈልጋል። ልምምድ ነው። በዛ ምንትኑስ መልመድ አለ ያን ሰው ነው። ምክንያቱም ዋናው ነገር ያን ሰው በብዙ ኳሊቲው የምንወደውና በማይረባው ነገር ከሆነ ተርኖፍ እየሆነን ያለ ነው
ተረተኛን በማይረባ ነገር ያስጠላን ቶሎ ተውቶ ሚለን ከሆነ ሎጂካሊ ስናስበው ግን ያ ሰው የለኛ ፐርፌክት የሚሆን ሰው ከሆነ በብዙ ነገር ፑሽ ማድረግ ያስፈልጋል ያን ሰው ሞር ለማወቅ ምክንያቱም ሰዎች ሞር ለማወቅ በጣርን ቁጥር ሞር ደስ እያሉ ይመጣሉ ሞር አክሰፕት እያደረግናቸው እንመጣለን ተረተኛለን ወዷለሁ ብለህ ማታስበውን ሰው እኮ ተወዷለህ በጊዜ ሂደት ወይ ህይወት ግዴታ ሲያረግብህ ወይ ሆነ የሥራ ባልደረባ ሲሆን አይደል ሳትፈልግ ዴይ ቱ ዴይ ስትገናኝ እየለመድከው አክሰፕት ያረከው ተመጣለ እነዛ የሚደብሩትን እንከኖች ነው ስለዚህ የመጀመሪያው without any further contact try to spend time አይደል ሞር ያወቅን ካንድ ሰው ጋር በቃ ችግር የለም ከዚህ ስንጨርስኮ ካልሆነ ሌላ ቦታ እንሄዳለን አይደል ሌላ ደግሞ ዴት ይመጣል ግን እጃችን ላይ ያለውን ታይም ሰጥቶ አብሮ ታይም ለማሳለፍ መሞከር ያስፈልጋል ፑሽ ማድረግ ያን ኢሞሽን መግፋት መለማመድ አለብን ነው ይሄ አይዋጥላችሁ ይችላል ግን that's the only way ሁለተኛው ደግሞ ኦፕሽንን ከቶፍ ማድረግ ያስፈልጋል ከቶፍ እስካላረክ ድረስ መመለስ ከባድ ነው ኦፕሽኖች ሊኖሩ ይችላሉ አማራጮች ሊኖሩ ይችላሉ የማይረቡ ዲስትራክሽኖችና መሰናክሎች ህይወታችን ላይ ይኖራሉ ለማያዛልቁን አለን የሚሉ ሰዎች አሉ ተረተኛ አለም ቆንጆ ነሽ ግን 99% አብሮሽ ለበተኛት ነው ቴክስት የሚያደርገው 1-2% ነው ባሉ ሚስቱ ማድረግ የሚፈልገው አይደል ሀብታም ነህ ግን 99% ገንዘብን ፈልገው ነው ይመጡት 1-2 ነች ስለ ገንዘብ ጉዳይ ሌላት አንተን እንደሰው የምትወድ ተረተኛ ኦፕሽኖች እኔ ብዙ ጊዜ ተናገራለሁ መሰናክላቸው ህይወታችን አብዛኞቻችን የምንፈተንባቸው ናቸው ትክክል ካራክተር የላቸው ግን ይፈትኑናል ሴት ልጅ በውበቷ ትፈትናለች ወንድ ልጅ ደግሞ በገንዘቡ በአቅሙ አይደል በቫልዩ በፓወሩ ይፈትናል ሴቶችን ተረተኛ ለሰ እነዚህ ነገሮች ከቶፍ ማድረግ ያስፈልጋል መቁረጥ ያብዛኛው ሰው ፈተና ኦፕሽን ባለው ሰዓት ያለ አግባብ ኦፕሽኑን ለመጠቀም ስለሚጥር ነው ሴትም ልጅ እድሜ ያልፋል ብዙ ለቁም ነገር የሚፈልጉን ሰዎች ጥለውን ይሄዳሉ በዛ ሰዓት መስሜ የለንም ቃል ያዝም ጭራይ ስትይ አይደለም ወንድም ልጅ ገንዘብ ባለ ሳጭራ ያያዝም ስትል ትዳር ይበተናል አይደል ልጆች ብዙ ነገር ይበላሻሻል አየ ኦፕሽን ነው ያብዛኛው ሰው ፈተና እኔ ስለማዋራ ነው ፈተናቸው ኦፕሽን ነው መነሻው እኔ ብዙ መልፋት አይተበቀብኝ ከዛ ውጪ ስሎሊ ይወሰዱት ከዛ ውጪ እንደዚህ የምንቸገር ሰዎች ወር የምትቸገሩ ሰዎች ስሎሊ ይወሰዱት ስሎሊ ማለት ሌላ ነገር ውስጥ ሳትገቡ ቀስ በቀስ ጓደኛ ይሆንክ ቨነረብል ይሆንክ አለመቸኮል አንዳንዴ አጋጥማችሁ ከሆነ 2 አመት ዴት ሊያደርጉ ይችላሉ እንደዚህ አይነት ሰዎች 2 አመት ማለት 2 አመት በመተዋወቅ ቀስ በቀስ አራኔ ከ3 አመት በፊት ነው ማቆ ስትሰምታጣቀም ሊጋቡ ሲሉ በቃ ቀስ በቀስ ሳትቸኩል ዶፓሚንን ባንድ ተጠቅመ ለመጨረስ መሞከር ያስፈልጋል ምክንያቱም ዋንስ ዶፓሚንን ጨረስክ ማለት እንደዚህ አይነት ሜንታሊቲ ኖሮ አትቀጥልም ዶፓሚን ማለት ያው ሴክሹዋል ስታፉ ምናምን አንዴ ሃፕን ካረገ ሞር ደግሞ ያጓጓህ የምትቀጥለው ነገር አይኖርም ኦሬዲ ስልቹ ሆነ በባህሪህም ሲጀመር አታችመንት ኢሹም ችግርም ስላለበት ስለዚህ እነዚህ ነገሮች ብቻ ያረገ ሰውና አዌር የሆነ ባህሪውን የመጀመሪያው ያመነ ነው እኔ ማዝነውም የሚያሳዝነኝም ችግሩን ማየት የማይችል ሰው ነው መጀመሪያው ስቴፕ ካለብን ችግር ማመን ነው በቃ መጥቶ ፍርድ ቤት አውጫጭኛ አይደለም ለራስህ ማን ኦኬ እንዲህ እየተቸገርኩ ነው አይደል ሶ ምንድነው ሶሉሽኑ ምክንያቱም እንግዲህኛ ፎርቹኔት ማለት በቃ እንደ ስጦታ የተሰጠን ነገር ቢኖር ከፈጣሪ ኒውሮፕላስቲሲቲ የሚባል ኮንሰፕት ነው ያ ማለት we learn አዲስን ሀቢት ቢውልድ ማድረግ እንችላለን ፕራክቲስ ካረከው ከተለማመድከው መጥፎ የነበረ ሰው ጥሩ ሰው መሆን ይችላል አይደል ጥሩም የነበረ ደግሞ ከተለማመደ መጥፎ መሆን ይችላል